ዊክሊ ስኬጁላችን ይህን ይመስላል። ሰው እንደምታዩት ከሰኞ እስከ እሁድ ስራ ላይ ናችሁ። ነገር ግን ፕሮግራማችን ረን የሚያደርገው በማታው ክፍለ ጊዜ ነው። ከ3 ሰዓት ተኩል ጀምሮ ባለው ክፍለ ጊዜ ነው ማለት ነው። የተወሰኑ ሰዓታቶችን ነው የሚቆየው ወይም ደግሞ የተወሰኑ ደቂቃዎችን ነው የምንቆየው። በሳምንት 2 ቀን ነው ላይቭ የሚኖረው። ሰኞ ቀን ማታ ላይ ከ3 ሰዓት ተኩል እስከ 4 ተኩል የሳምንቱ የመጀመሪያው ክላስ ይኖረናል ማለት ነው። ላይቭ ሴሽን ነው የሚኖረን ኦንላይን ቀጥታ ስርጭት እንገናኛለን ማለት ነው። እዛ ላይ ምንድነው የምናደርገው ቶፒክ ኦፍ ዘ ዊክ ኢዝ ዲስከስድ የሳምንቱ ትምህርት ሙሉ ለሙሉ ይሰጣል ማለት ነው። እዛ ላይ ግልጽ የሆኑ ኤክስፕላኔሽኖች ከተግባር ጋር በተደገፈ መልኩ ለእናንተ ግልጽ በሚሆን መልኩ ማብራሪያዎችን እንሰጣለን ማለት ነው። ከዛ በመቀጠል ቀጣዮቹን 2 ቀናት ማክሰኞና ሮብን ሰኞ ዕለት በተሰጠው ትምህርት መሰረት እያጠናችሁ ቪዲዮ እያያችሁ ሰኞ ቀን የተሰጠው ትምህርት ሪከርድ ተደርጎ ይለቀቅላችኋል። ላይቭ ላይ ቢያመልጣችሁ ራሱ ሪከርዱን አይታችሁ መከታተል ትችላላችሁ ማለት ነው። ሰኞ ዕለት የተሰጠውን ማክሰኞና ሮብ በደንብ ድቅቅ አድርጋችሁ ትረዳላችሁ ማለት ነው። through the process ማክሰኞና ሮብ ስታጠኑ የሚፈጠርባችሁን ጥያቄዎች እንዳለ እየጻፋችሁ ትጠብቃላችሁ ማለት ነው። እየጻፋችሁ እየያዛችሁ ያልገባችሁን ነገር እንዳለ ትይዙልናላችሁ ማለት ነው። ከዛ እነዚህን ጥያቄዎቻችሁን አድራሻ ሰጣችኋለሁ። በምሰጣችሁ አድራሻ ቴሌግራም ቻናል ላይ ኢንቦክስ ታደርጉልኛላችሁ የቴሌግራም አካውንት ላይ ማለት ነው። ኢንቦክስ ታደርጉልኛላችሁ። ጥያቄዎቻችሁን መሰብሰብ የኔ ስራ ይሆናል ማለት ነው። ከዛ የሐሙሱ ፕሮግራም ምንድነው የሚሆነው? በተለመደው ሰዓት ማታ ላይ ከ3 ተኩል እስከ 5 ሰዓት ባለው ዱሬሽን ማክሰኞና ሮብ ስትጠይቁት የነበረውን በጽሁፍ ስታደርሱኝ የነበረውን ጥያቄ መልስ እሰጣለሁ ማለት ነው። ሰብስቤ የሐሙሱ ፕሮግራም ልክ እንደዛው ቀጥታ ስርጭት ይኖረናል ማለት ነው። የኮዲንግ ትምህርት እንደመሆኑ መጠን ጥያቄዎቻችሁ ቪዥዋሊ እያሳያችሁ መጠየቅ ልትፈልጉ ትችላላችሁ። ስለዚህ እንዲህ አይነት ጥያቄዎች እዚሁ የሐሙሱ ፕሮግራም ላይ ቀጥታ ፓርቲሲፔት እያደረጋችሁ ትጠይቃላችሁ ማለት ነው። ነገር ግን በጽሁፍ የሚጠይቁ ተማሪዎች ወይም ደግሞ ቀድሞ ማክሰኞና ሮብ ጥያቄ ለሚጠይቁ ተማሪዎች ኦሬዲ መልሱን አዘጋጅቼላቸው እገኛለሁ ማለት ነው። የሐሙሱ ፕሮግራም ላይ ቀድሜ የእነሱን ጥያቄ እንመልስና ከዛ በኋላ ደግሞ ቪዥዋሊ መጠየቅ የሚፈልጉ ስክሪን ሼር አድርገው ስክሪናቸውን እያሳዩ መጠየቅ የሚፈልጉ ተማሪዎችን እናስተናግዳለን ማለት ነው። የሐሙሱ ፕሮግራም ጥያቄና መልስ ፕሮግራም ይሆናል ማለት ነው። ያልገባችሁን ትጠይቃላችሁ እኛም መልስ እንሰጣለን ማለት ነው። ከዛ በኋላ አርብ ዕለት የሳምንቱ አሳይመንቶች ይለቀቃሉ። ሌክቸር ተደርጎ ብቻ ትምህርቱ ኮርሱ እናንተ ጋር ደርሷል ማለት አይደለም። ፕራክቲስ ማድረግ ግድ ነው። ኮዲንግ ያለ ፕራክቲስ አይሆንምና በየሳምንቱ 3 4 2 እንዲህ አይነት አሳይመንቶች ይኖሩናል። ስለዚህ አርብ ጠዋት ላይ ይለቀቃል ማለት ነው አሳይመንቱ። ከዛ በኋላ አርብ ጠዋት አርብ ሙሉ ቀን እንዲሁም ቅዳሜ ሙሉ ቀን ሁለቱን ቀናቶች ተጠቅመው ተማሪዎች አሳይመንቶቻቸውን ይሰራሉ ተብሎ ይገመታል። ቀድማችሁ ከጨረሳችሁ እሰየው፣ ካልሆነ ግን እስከ ቅዳሜ መጨረሻ ድረስ እስከ ቅዳሜ ማታ ድረስ አሳይመንቶች ማለቅ አለባቸው ማለት ነው። ከዛ በኋላ እሁድ ዕለት አሳይመንታችሁን ሰብሚት ታደርጋላችሁ። ልክ ጥያቄ ለመጠየቅ በምትጠቀሙበት አድራሻውን ክላስ ስንጀምር አሳውቃለሁ። በዛ አድራሻ ቴሌግራም አድራሻ ላይ አሳይመንታችሁን ሰብሚት ታደርጉልኛላችሁ ማለት ነው። ስለዚህ ሳምንታዊ ስኬጁላችን ይሄንን ይመስላል። በሳምንቱ መጨረሻ እሁድ ዕለት ለቀጣዩ ሳምንት እንደ ኢንትሮዳክሽን የሚሆን ቪዲዮ ሰርተን እንለቅላችኋለን። ይሄ አንዳንዴ ሊኖር ይችላል፣ አንዳንዴ ሊኖር አይችልም ማለት ነው ይሄ ቪዲዮ እና አብዛኛው ጊዜ ግን ይኖራል። እንደ አስፈላጊነቱ ታይቶ የኢንትሮዳክሽን ለቀጣይ ሳምንት ትምህርት ኢንትሮዳክሽን ቪዲዮ ይለቀቅላችኋል ማለት ነው። ከዚህ ጋር ተያይዞ ከአሳይመንት ጋር ተያይዞ አንድ ልገልጽላችሁ የምፈልገው ነገር ምንድነው? አሳይመንት የምትሰሩት እንግዲህ ለራሳችሁ ብላችሁ ነው። ጠንከር ያሉ ቁጥጥሮች አይኖሩንም። ነገር ግን
ነገር ግን አሳይመንት ሰርተው ለሚያስገቡ ተማሪዎች የጥያቄና መልስ ሴሽኑ ላይ ሁሌም ለነሱ ቅድሚያ ይሰጣል። ምክንያቱም አሳይመንት መስራታቸው የሚያሳየው ለኮርሱ የሰጡትን ትኩረት ነው፣ ምን ያህል ዴዲኬት እያደረጉ እንዳሉ እና ምን ያህል እየተማሩ እንዳሉ ማሳያ ነው። ስለዚህ ለአሳይመንት እየሰሩ ለሚያስገቡ ተማሪዎች የጥያቄና መልስ ፕሮግራም ላይ ቅድሚያ እንሰጣለን ማለት ነው። ለምሳሌ ሁለት ተማሪዎች አንደኛው አሳይመንት ሰርቶ አስገብተዋል፣ አንደኛው አሳይመንት አልሰራም። ከዛ ሁለቱም የተሰጠው ትምህርት ላይ ጥያቄ ያላቸውና ጥያቄያቸውን ጠየቁ፣ በጽሁፍ ላኩልኝ ብለን ብናስብ ከዛ በኋላ እኔ አሳይመንት ለሰራው ልጅ ቅድሚያ እሰጣለሁ ማለት ነው። የእሱን ጥያቄ ቅድሚያ አስተናግዳለሁ፣ ቅድሚያ መልስ እሰጣለሁ ማለት ነው። በዚህ መልኩ ይሆናል የምንቀጥለው።